ዋው Hey, good morning everyone. Good morning. እንዴት አደራችሁ? እንዴት ሰነበታችሁ? እንዴት ናችሁ? እንትን አልመጣንላችሁም። በምንድን ነው የሚባለው? ማማ እንዴት ማነቅሽኝ? አነቅሽኝ። አይ ምን መሰለህ በምንድን ነው መሰላችሁ ያልመጣንላችሁ? ድምጻችን ሊያስተጋባ ይችላል። ጥርት ያለ ድምጽ ላይሆን ይችላል የሚመጣላችሁ ሰዎች አሉት። ጉድ ሞርኒንግ እንዴት አደራችሁ? ደህና አደራችሁ? እስኪ ፀጉሯ መስቆልቆል ብሏል። እኔም እንደምታዩት ትንሽ በስቆልቆል ብያለሁ። ትንሽ ማሚ ፀጉርሽ እንዳታይ ስለማይታየው ቆይ ላሳያቸው ፀጉሬን ጋይስ እኔ ሳላድግ ልጄ በደንብ እያደገች ነው። ኤኒዌይስ እንዴት ነው ማደግ ስልሽ ማይንድ ታውቂያለሽ? ጭንቅላት ማማ ወገን እንዲህ አይችልም። እንዲህ ወረጅ በቃ እናስተካክልና እናውራቸው። ሰው ቆይ መጋረጃ እንትን ልበልና ማሚ መጋረጃው ሰው ብርሃኑ እንዴት ነው? አጠቆረኝ እንደውም አይገርምም። ቆይ በጣም ነው የተጎዳው ሰውንም ደህና ድረው ደህና ሰንብተው ደህና ሆነዋል። ከቤታችን መነሳታችን ነው ላጫም እና የኔ ወዶች እንዴት ናችሁ? በጣም ረዥም ጊዜ ሆኖኛል ከጠፋው፣ ግን አሁን በቃ ያለኝን ኢነርጂ ሰብሰብ አድርጌ ከልጄ ጋር መጥቻለሁ። ቆይ እናነጥፋለን። ቆይ መጀመሪያ እናወራቸው። ባይዘው አልጋ እሷ ናት እያነጠፈች ያለችው። ልጄ አድጋልኛለች። ትንሽ ሰሞኑን እግሬ ተሰብሮ እግሬ እየሰራ አልነበረም፣ እየተንቀሳቀስኩ አልነበረም። ይንገርሽ እኔ ማለት ነው ብዙ ጊዜ ላስቅ አዘጋጀ ብዙ ጊዜ ማለት ነው ማናት ብለው ወንድ ልጅ ፀጉሯን እንደዚህ ፍሪዝ ስታደርገው ወንድ ነው ሴት ይላሉ። እና አሁን እቺ ምን ወንዷ ትመስላለች? ሌላ ማለት ነው ፀጉሯን ባዛው የተቆጣው ይሄ ባለፈው ነገራችኋለሁ የሚያስታውሳችሁ ከሆነ አሁን እያደገላት ነው። እንሰራላታለን። እኔ ሹሩባ መስራት ኖርማሊ አልችልም። ብዙ ፀጉር ቤት ነበር የምትሄደው ድሮ ዕለት። አሁን ግን አላውቅም እማርባታለሁ ሹሩባ ነው። እንደዚህ ቁጥጥር ምናምን ተሳሪኛለሽ ለቁጥጥር ደርሷል። እና ይጣጋና ድርጋ ድምጻችን ማለት ድግን ማለት ነው። ፊት ምን ሆኖ ፊትሽ ምን ሆኖ ነው? ይሄ ፊቷ ምን እንደሄደባት አላውቅም። እሷም አለባት። እኔ ራሱ እዚህ መሰላችሁ አላውቅም። አሁን ትንሽ ጠፍቷልና አሁን በቃ እንደ ድሮ አይደለም። ትንሽ ድሮ እኮ ንጹህ ፊልም ነበር፣ ንጹህ ነበረች፣ ንጹህ ፊት ጋይስ በቭሎግ ልምጣ ወይስ እንዲሁ ከማማ ጋር ኮንተንት እየጻፍኩ በኮንተንት ልምጣላችሁ? ከማማ ጋር ከሌላ ጋር አላልኳችሁም። ቭሎግ ይሻላል ወይስ ከማማ ጋር ሚክስ አድርጌው በመጣ የተሻለ ነው ብዬ ነው የማስበው። ክረምት ነው። ክረምት ደግሞ ማማ ትምህርት የላትም፣ ቤት ነው ያለችው። ባይዘው ሳልነግራችሁ ከድሮ ቤታችን ለቀን ወደ ሌላ ቤት ተሸጋግረናል። ሌላ ቤት ነው ያለነው፣ ግን ቤቱ አልተስተካከለም። ገና የሚቀረው ብዙ ነገር አለና እሱን አስተካክለን። ብዙ ነገር አይደለም ገና እኮ ነው። ሽንት ቤት ይቀራል፣ ኪችን ይቀራል፣ መኝታ ክፍሉ ይቀራል። ይሄ መኝታ ክፍል ነው ወይስ ያንኛው ነው? የኔ ክፍል የእሷ ክፍል ገና ብዙ የሚቀር ነገር አለና እሱ ከተስተካከለ በኋላ እንዴት እንደሆነ እናሳያችኋለን። የኔ ቤተሰቦች ግን አንድም ሰው
እኔ አትወዱኝም አትፈልጉኝም ማለት ቀሚስ እኮ ብሎግ ምናምን ትሰራለች። ማማ አንዳንድ ወሬ አይወራም። ዞሬ አታውሪ። አንዴ ማማ አትጩይ ጆሬ ላይ እና ልንገራችሁ፣ እኔ ከሶሻል ሚዲያ ከዩቲዩብ የጠፋሁበት የራሴ የሆነ ምክንያት አለ። ምክንያቱም ሰፋ ባለ ቪዲዮ እመጣላችኋለሁ ስቶሪ ታይም ብዬ ማለት ነው። እና አንዳንድ ነገሮች ማማ እንዳትይኝ እንዴ ሾካካ በስቶሪ ታይም እመጣላችኋለሁ እነግራችኋለሁ። ግን እንዲህን ያክል ስጠፋ እንዴት አንድ ሰው ምን ሆነሽ ነው የጠፋሽው? በሰላም ነው ወይ? አትጥፊ ብቅ በይልን ምናምን ይባላል እና ያለኝ ሰው የለም እና በጣም ከፍቶኛል። ኤኒዌይስ አሁን የኔ ፍቅሮች የኔ ውዶች የኔ ሀባይቦች ከልዕልቷ ትምህርት ቤትም እኮ ልዕልት ነው የሚባለው እኮ ከልዕልቷ ከፕሪንስሷ መጥቻለሁ። እንዴት ነው የምትሽኮረመመው? እንዴት ነው የሚያደርግሽ? እና ማሚ ፀጉሬን ትሰሪኛለሽ? እሰራሻለሁ ግን ብር ክፈልሽ እና ላይ እኮ ነው እና የኔ ወዶች ብዙ አሁን ወሬ የሆነ ሀሳብ ሰብሰብ አላለም። አላውቅም ማማ አጠገቤ ስላለችው አላውቅም፣ ግን እንደነገርኳችሁ የሆነ ነገር ተፈጥሮ ነው ማሚ የጠፋሁት። ለምን ከምናወራ በዚህ እንትን የወሬ የለ ስልኩ በሱ ብናወራ ይሻላል። ስልክ የለንማ ሌላ አለን የለንም። በዚህ አይደለም አልገባሽም? ባለፈው እንትን መስጊድ ልንሄድ ስንል አንቺ አይደላሽም ባፍሽ አወራሽው ስልኩ ኦቨር ቮይስ ነው። አንቺም ኦቨር ቮይስ መግባት ስለማትችይ ኢንሻአላህ ለቀጣዩ ትገቢያለሽ። አሁን ግን አይመጣም። ዝም ብለሽ አሁን አውያቸው። አሁን ሐሳቤን ይባል ሐሳቤን አትቀያሉ አትበትኙ። ልክ እንደ አትበትኙ ቋንዴ ላውራቸው እና ምን ልላችሁ ነው የኔ ውዶች፣ እንደነገርኳችሁ ከዛ ቤት ከነበርኩበት ቤት በዛ ቤት ሙት ይዙብኝ ነበርና ቤት ነው የምትኖሪው ሳሎኑ ተክሎ አይለይም ምናምን ነገር እያላችሁ ብዙዎቻችሁ ኮሜንት ጽፉ ነበርና ሹፉ የሰው ልጅ የሚኖረው ማለት ነው የሰው ልጅ የሚኖረው እንደ ኪሱ እንደ ኑሮ እንጂ ሰው እንደሰጠው አስተያየት አይደለም። ግን አልሐምዱሊላህ ከዛ ቤት ወጥቼ አሁን ሌላ ቤት ገብቻለሁ። እሱን ቤቴን በሌላ በቀጣይ ቪዲዮ ማሳየት ይሆነ። እሷን ተዋት፣ አቴንሽን የሳበች ነው ተዋትኝ ላውራችሁ። ግን እኔ አሁን ሶሻል ሚዲያ ተፍ ማለት አለብኝ፣ መስራት አለብኝ። ብዙ ወጪዎች አሉብኝ። በጣም ብዙ ነገሮች ተበላሽተውብኛል። ባይዘወይ እንዲህ ፈገግ እያልኩ ሳወራችሁ ውስጤ እንዲህ ክፍት ብሎ ይታይ ኖሮ እንዴት መልካም ነበረ። አይ ነው ሁሉም የራሱ የሆነ በጣም ብዙ ችግር አለበት። እኔ ሚዲያ ላይ ወጥቼ ስለምናገር እንጂ እና አሁን እኔ የምላችሁ ምንድነው አዲስ እንደመምጣቴ አሁን ከስንት ጊዜ በኋላ እንደመምጣቴ አፕሪሼት እንድታደርጉ ይፈልጋለሁ። ቪዲዮ የሚመቻችሁ የምትወዱኝ የኔን ከፍታ የኔን ደስታ የምትመኙ ሰዎች ካላችሁ ዝም ብለን አብረን ጨርሰን ቭሎግ ሌላ ልንሰራ ነው እንዴ? ቭሎግ ሌላ አሁን ወሬ እያወራሁ ነው። የሆነ ወሬ ሚስጥር እየነገርኳቸው ነው። እና የኔ ፍቅሮች እናንተ ብቻ ቢዚ እንኳን ልትሆኑ ትችላላችሁ። ቪዲዮን ከፍታችሁ ተውትኝ። ምክንያቱም ለኔ ቫልዩ አለው። ከኢትዮጵያ ውጭ ያላችሁ ኢትዮጵያ ውስጥ አላውቅም፣ ብታዩትም ባታዩትም ጥቅም አለው የለውም ማውቀው ታሪክ ግን ፕሊዝ ስላችኋለሁ ወይ ቪዲዮን ማየት የምትፈልጉ ካላችሁ ሰብስክራይብ እያደረጋችሁ ቻናሉን አሳድጉልኝ። ባቶሺ ማድረኩላችሁ አርጉን ነው የሚባለው። አርጉን ምን ያድርጉሽ? ፎሎ ሰብስክራይብ ምናምን አድርጉ እና ሆዴ ግን እየተታየ
አታሳያ እና የኔ ፍቅሮች እንደነገርኳችሁ ነው። በቃ ቪዲዮዎቼ ሁሌ እናንተ ጋር ኖቲፊኬሽን ላይ ሲገባላችሁ ከፍታችሁ ቆዩት። ስንት ዓመቴ ነው? በሌላ በቀጣይ ቪዲዮ እናወራዋለሁ። አማራን እያስረሳች ነው። ሁለተኛ አልመጣም ካንቺ ጋር እንዴ። አሁን ስንት ዓመቴ ነው የሚለው ጥያቄ እዚህ ጋር ምን አገባው? ያው በቃ አድገሻል። ማሻአላ ዓመቴ 6 ዓመቴ ነው። ጋይስ እኔ ይቺ ልጅ ጋር ማለት ነው ይቺ ልጅ ጋር እኔ ሳላድግ ያሳደግኳት ወጣትነቴን አጣጥሜ ሳላይ እሷ ላይ መስዋዕት ያደረኩባት ብዙ የሰው ፊት ያየሁባት ብዙ የተከፋውባት ብዙ የተደሰትኩባት ብዙ መስዋዕት የከፈልኩባት ልጅ ናትና በሷ ስም ሰብስክራይብ ያደርጋል። ለወደፊት በጣም ብዙ ነገሮችን ማጫወታችሁ ነገሮች አሉና እኔ አንቺ ደግሞ ንገርሽ አንቺ ደግሞ ንገርሽ አንቺ ደግሞ ቶሎ ድግ በይና እንዲ እኔን አኪና ብዙ ማውራሽ ሚስጥሮች አሉ ወላሂ። እሺ እንደዛ ከሆነ ሳድግ ፓይለንት ሆኜ ብር ሳመጣለሽ ምንድን ጊፍት የምትሰጪኝ? ለአንቺ ምንድን እንድሰጥሽ ትፈልጋለሽ? እኔ ሽቶ ነው ብሽቶ የምፈልገው። ኧረ ተይ እንደው እንደ ልጅ ያድርግሽ። ልጅ ምንድን ነው የምፈልገው? እሺ ምን ሌላስ እንደምትፈልጊው? ሌላው ደግሞ የምፈልገው ቻሌንጅ ለኔና ላንቺ አሁን እንሰጣለን። ማማ አዳምጪ። ቻሌንጅ ይሄሽ በዚህ 2 ወር ማለት ነው ጋይስ፣ በዚህ 2 ወር ለራሳችን ለኔና ለሷ ቻሌንጅ እንስጥ። ምንድነው መሰላችሁ ቻሌንጅ? ቻሌንጁ ምንድነው? አንደኛ ይላችሁ እኔ አሁን ኦልሞስት ኢትዮጵያ ውስጥ መኖር ከጀመርኩኝ እኔ ድፍን 5 ዓመት ሞልቶኛል። ይሞላል ወራቶች ነው የቀሩኝ። 2 ወር ኦር 3 ወር ነው የቀረኝ 5 ዓመት ግን ወላሂ ላውንደሪ የለኝም፣ የልብስ ማጠቢያ ላውንደሪ የለኝም፣ ፍሪጅ የለኝም። ኦቨን እንኳን ኖርማል ነው፣ ቢኖርም ባይኖርም ኖርማል ነው። ሁለቱ ነገር ህይወቴ ላይ ወሳኝ ነገር ነው። ምክንያቱም ልብስ በእጄ ነው የማጥበው፣ እጄን እንደምታዩት ነው። ልብስ በእጄ ነው የማጥበው ነው። ወገቤ በጣም ነው እያመመኝ ያለው አሁን ላይ። ሶ በዚህ 2 ወር ውስጥ ማለት ነው ማሚ አዳምጪ በዚህ የቤት ኪራያችን እንዳለ ሆኖ የማማ የትምህርት ቤት እንዳለ ሆኖ ከዛ በተጨማሪ ደግሞ ላውንደሪና ፍሪጅ ለመግዛት ከእናንተ ጋር ቻሌንጅ ይዘናል። ምንም ዩቲዩብ ነው በእርግጥ አላውቅም፣ እንደ በፊቱ ይታይልኛል አይታይልኝም አላውቅም። ግን የኔ ወዶች እነኚህን ነገሮች ማስተካከል ደስ ይለኛል። ፍሪጁ ላውንደሪ የፈለኩት እንደምታውቁት ማሚ ምግብ ምናምን እንደዚህ አስቤዛ አድርጌ ውጭ ሳደርገው እየተበላሸ እየወደቀብኝ ነው ያለው። ሁሌ ኩክ ማድረግ ደግሞ ይሰለቻል እና 1-2 ዴይሊ ልብስ ማጠብ ይሰለቻል። ወገብ ያማል፣ እጅ ያማል ምናምን ነገር ከሱ እንድገላገል እናንተ እኔ ቪዲዮዎቼን እያያችሁ ሼር፣ ኮፒ ሊንክ እያደረጋችሁ ሰብስክራይብ እያደረጋችሁ በዚህ 2 ወር ቻሌንጅ እንዳሸነፍ አድርጎኝ። እቺ ደግሞ ብሎግ ትሰራላችኋለች፣ ቪዲዮ ትሰራላችኋለች። በዚህ 2 ወር ውስጥ ይኸው ላውንደሪ እና ፍሪጅ እንግዛ። እሺ ሶ ፕሮሚስ ባይ ዘ ዌይ ጋይስ አድጋለች፣ እንደምታያት ጓደኛ ይሆናለች። ማይ ቤስት ፍሬንድ ናይ ቴክ 5 ማይ ቤስት ፍሬንድ አልጋሌ ኮኩም ወረደች። ጋይስ እኔ ነው የምትመስለው አይደለ? እስኪ ያት ግን ቆይ ጸጉሯን አስተካክዬ ምናምን አሳያችሁና ግን አባቴ እሰሌለ ነው እንጂ እሺ ሻውሪ አባቴ እሰሌለ ነው እንጂ ቢኖር ኖሮ ሶስታችንም እንመሳሰል ነበር። ወላሂ በይ አለ እኮ ታዲያ እሱ እና አይመጣም እንደ እሺ። አሁን ለማንኛውም ጸጉርሽን እናስተካክልና ወደ መጨረሻው ፖይንት እንሄዳለን። እዚህ ቪዲዮ ነው የተባለ ከቤት አንወጣም። እሺ ማማ ጥያቄ ልጠይቅሽ። ኖ ጥያቄ አይደለም፣ ለመጨረሻ ጊዜ ምን ታያለሽ?
ምን መልዕክት ታስቀምጥላችኋለሽ? መልዕክት አልገባኝም። ብዙ አማርኛ አይገባትም። ከአማርኛ ውጭ የምታውቀው የለም፣ ግን ብዙ አማርኛም አይገባትም። ማለትም ለተመልካቾችሽ ምንድን ነው የምትያቸው? ምን ለተከታዮች ብዙ የምወዳቸው ስሰራ ውይኔ ፍቅር የኔ ማሩ እና ደግሞ ስምሽን አስታውቂያቸው። ስምሽን ስሜ ስሜ ኒሃል ይባላል። አዲስ ስም ነው የወጣልኝ። ኦኬ ማን ያወጣልሽ? እናቴ ናት ያወጣችኝ። ኦኬ ሶ ኒሃል ስኬት ብያታለሁ። የኔ ስኬት የኔ ብርታት ብያታለሁ። ማሚ ወይዬ በቃ አንቺ ስምሽ ስኬት ነው። ያንቺ ስም ኒሃል ወይም ስኬት ይባላል። ኤኒዌይ ሶ ለተመልካቾችሽ አዳምጪ። እስኪ መቁረጥራቱን ታዩ። ለተመልካቾችሽ ይሄን ቪዲዮ ስንት ሰብስክራይብ ያድርስ? በዚህ ቪዲዮ ስንት ያደርሱ? 1 ሚሊዮን ብሏል። 1 ሚሊዮን ኸየሉ 1 ሚሊዮን አሁን ቪው ቢታይልኝ ላይክ ምን ያህል ከዜሮ እንደሚስተካከል። ኤኒዌይስ ማሚ እንደ በቀላሉ 1 ሚሊዮን ከገባ ማለት ነው ፍሪጅ ላንደሪ ገዝተን በቃ እብድ ነው የምንለው። እብድ ማበድ በዛ ለእኔ ምን መሰለሽ የምትገዢልኝ? ታብሌት ለማኝ ያደርግላልመና ምን ያደርጋል ታብሌት? ማሚ እስከ ዛሬ ድረስ እንደዚህ ሁኜ ሞቀኝ። አውልቂሽ ከፈለግሽ። ሶ ጋይስ ታብሌት አበላሽታ ነው ሰብራ ነው ነበራት። ይው እኔ አልለብስም አልበላም አልጠጣም ብዬ ማለት ነው ጋይስ። ይው ቆይ እንደውም ላሳያችሁ ጋይሱ። ይሄን ገዝቼላት እዚህ ጋር ታያችኋል። እዚህ ጋር ታያችኋል። አንዳለን ቅጭቅጭ ነው። ይሄ ጀርባው እንኳን ምንም አይደለም፣ ግን ሰብራዋለች። ስለዚህ እኔ ደግሞ ይከፈታል እኮ አንቺ ከሰበረችው ኦልሞስት 1 አመት አልፎታል። ከዛ በኋላ ታብሌት ይከፈታል ምን ብሎላትም አያውቅም። ነው በቃ ተበላሽቷል። ነው አይሰራም። ማማ والله አይሰራም። እንትን ሃይ ክፈቹ طيب ሲቆይ እንትን ነበር አንዴ ይከፍታል። ጋይስ እስኪ ይከፍታል። ከዚህ እንዲህ ሲጫን ይከፍታል። ባትሪ ካለው አሁን አይ ቲንክ የለውም መሰለኝ ይከፍታል። ግን ምንም ነገር ይሄ ስክሪኑ አይሰራም፣ አይታዘዝም፣ አይከፍትላችሁም፣ የትም ቦታ ያስገባችሁም። ምክንያቱም ተጎድቷል ይሄ። ሶ አሁን እኔ ታብሌት የመግዛት እንትን ላይ አይደለም፣ ቻሌንጅ ላይ አይደለም። ቻሌንጅ እኔ የቤት ኪራያችን የትምህርት ቤት ክፍያችን እንዲሁም ደግሞ ከዛ በተረፈ ደግሞ በዚህ 2 ወር ውስጥ ላውንደሪ እና ፍሪጅ እንገዛለን። እሱም እንግዲህ ከእናንተ ገዛ ጋር ካገዛችሁኝ ሬት አደረጋችሁኝ አሪፍ የሆነ ኮሜንት ከሰጣችሁኝ አትጥፊ ካላችሁኝ ጥሩ ቪው ካየሁኝ ወላሂ እመጣለሁ እሰራለሁ። ምክንያቱም ባለመስራት መክሰር እንጂ ጠቀመው ነገር የለም። ኤኒዌይስ እንዲህ ስልባቡት ባይዘው ደህና ወፍራ ነበረ። አሁን ደግሞ ምን እንደሆነች አላውቅም። ካስቻለሁ መልሳ ዘጭ ብላለች። ሶ ጋይስ የዛሬ ቪዲዮ ይሄን ይመስላል። ቆይ ግን ሹሩባ ልስራሽ ሰርቻትኝ በእንትን አሳያችኋለሁ። እያያችሁኝ ሹሩባ ልሰራና ሹሩባዬን አሳያችኋለሁ። እሺ እሺ እያያችሁኝ እኮ ነው ያልኩት። ሴትዮ አሮጊት ውስጧ የሆነች የ70 ዓመት ሴትዮ
ባይ ሹሩባ በለን ሹሩባ። እስኪ ማማ ፀጉርሽ ጨረስኩ ነው? አላለቀም ገና ነው። እንዱ ቼክ ላድርግሽ ብዬ ነው ጋይስ። አልቆ ምናምን አሳያችኋለሁ። እኔ ሹሩባ መስራት አልችልም ብያለሁ። እየተፈላሰፍኩባት ነው። እስኪ እንደምታዩት እስኪ ኦ ዝም ብዬ ነው እየሄድኩባት ያለሁት። ቤቢ ሄር ደግሞ አለሽ ማሻአላ አለኝ። ብዙም እኮ ታውቂያለሽ አይደል? በቃ እንትን ልስራና ላሳያችሁ ጋይስ። አኔ ስሬት ምን የሚሉት ስሬት ነው? ነይ እስኪ ተነሽ ተስተካከል። ቆሚ ላሳያችሁ። ሂጂ አለፈ በይ አለፈ። ቆይ ስልኬን ልጥረገው። ነይ ወደዚህ ትንሽ ነይ፣ ቅረቢ ትንሽ ቅረቢ። ጎንበስ በይ ጎንበስ። ከዛ ዙሪ። ሹፉ እንግዲህ ጋይስ መማሪያ ያረኩባት እኔ አላቀም ብያችኋለሁ። ግን እንደውም እንደዚህ አድርጌ መስራቴ ሰርፕራይዙኛለሁ። እኔ ሶ ማማ ሹሩባ ተሰርተሻል። ኮንግራቹሌሽን። እስኪ ያምራ። በጣም ነው የሚያምረው። በቀጣይ አስተካክዬ ቆንጆ አድርጌ ሰራሻለሁ። እሺ ነይ ፎቶ ላነሳሽ ነው። ነይ ፎቶ ላነሳሽ ነው። ተስተካክል። ከዛስ የኔ ዱቄት ባይዘር ብስቁልቁል ብላለች እሷ ራሱ። የኔ ብስሚላ በቃ ሰሞኑን እንከባከብሻለሁ። እሺማ እሺ ነፍቃ love you so much. I love you too. እንደምትወጂኝ ገሪ እንደምወድሽ በጣም ነው የምወድሽ። እናቴ ስለሆንሽ ደስ ብሎኛል። ፀጉሬን ስለሰራሽኝ ደስ ብሎኛል። በጣም እወድሻለሁ። እኔ በጣም ነው የምወድሽ የኔ ልጅ ስለሆንሽም ደግሞ ደስ ይለኛል። እኔ ፍቅር እኔ ደግሞ በጣም ስለምወድሽ እወድሻለሁ።